አሁን ደግሞ ከዚህ ቀጥለን ኢትዮጵያ ውስጥ ምን አይነት ፖሊሲዎችና ሌላ ስትራቴጂዎች ነበሩ? አሁን ቀደም ስናያቸው የነበሩ ስለ ባይሞዳል እና ዩኒሞዳል አግሪካልቸራል ስትራቴጂዎች እንደ አጠቃላይ ስትራቴጂዎች ናቸው። ግን ኢትዮጵያ ውስጥ ስፔሲፊክ የሆኑ ፖሊሲና ስትራቴጂዎች ምን ነበሩ የሚለውን በጊዜ ከፋፍለን እናያለን። የመጀመሪያው ጊዜ ከ1974 በፊት የነበረ ወይም ኢምፔሪያል ሬጂም የሚባለው ነው፣ በአፄ ኃይለሥላሴ ዘመነ መንግስት የሚባለው ማለት ነው። ሁለተኛው ደግሞ ከ1974 እስከ 1991 ያለው ነው፣ እሱ ደግሞ የደርግ ሬጂም የሚባለው ነው። ከዛ ቀጥሎ ደግሞ ያለው ከ1991 በኋላ ያለው እሱ ከኢፒዲአርኤፍ የመጣበት ዘመን ማለት ነው። እሱን ያሉ ፖሊሲዎች ምን ምን ይመስላሉ የሚለውን እናያለን ማለት ነው። የመጀመሪያው የምንጀምረው ከ1974 ዓመተ ምህረት በፊት ያሉትን ነው፣ ወይም ኢምፔሪያል ሬጂም የሚባለው ማለት ነው። ምንድነው ኢምፔሪያል ሬጂም ላይ የነበረው? ፕሮዳክሽን ታርጌት መጀመሪያ ነበረ። በኢምፔሪያል ጊዜ አግሪካልቸር ብዙም ፎከስ አልነበረውም። በዋነኝነት ፎከስ የነበረባቸው የኢንዱስትሪው የኤሌክትሪሲቲው ነበር። ኢንዱስትሪና ኤሌክትሪሲቲ ምርት ላይ በጣም ትልቅ ነበር እና ሚኒራሎች ማዕድናት ማውጣት ላይ በንጉሱ ዘመን ፎከስ ነበር የተሰጠ የነበረው። ነገር ግን አግሪካልቸር ተትቷል ማለት አልነበረም። አግሪካልቸር የራሱ የሆነ የእድገት መጠን ተቀምጦለት ፎርካስት ተደርጎ ማለት ነው እንደዚህ እድገት ይኖርልን ተብሎ ታስቦ ተቀምጦለት የነበረ ነው እና ይህንን እድገት ለማግኘት ሲባል የመጡ ፖሊሲዎች ነበሩ። የመጀመሪያ ፖሊሲ ኤክስኪዩሽን ኦፍ ላንድ ሪፎርም ነው፣ ላንድን ሪፎርም ማድረግ ነበረ። ሁለተኛው ደግሞ ኢንትሮዳክሽን ኦፍ ቱልስ ኢምፕሊመንትስ ኤንድ ማሽነሪ አዝ ዌል አዝ ኤሌመንተሪ ትሬኒንግ። ይህም ማሽኖችን ትራክተሮችን ሊሆን ይችላል፣ የተለያዩ የግብርና ላይ የሚውሉ ማሽኖችን በማስገባት እንዲሁም ደግሞ ገበሬውን በትንሽ መልኩ ቢሆን እሱን ስልጠና በመስጠት ነበረ። ሁለተኛ ፖሊሲ እሱ ነው። እንዲሁም መጨረሻ ላይ ያለው ሶስተኛ ፖሊሲ ደግሞ ፐር ካፒታ ኢንካምና ኮንሳምፕሽንን ከፍ የማድረግ ነበረ። በዚህ ጊዜ የነበሩ ፖሊሲዎች ብዙም ተሳካ የሚባል አይደለም። የአግሪካልቸሩ ያን ያህል የተነቃቃ ግብርና የተነቃቃ ሴክተር አልነበረም። በዋነኝነት እንደ ችግር ተብሎ የሚጠራው ነገር ላንድ ሪፎርም ይደረጋል የተባለው ላንድ ሪፎርም ምንም አልተደረገም ነበርና ላንድ ሪፎርም ካልተደረገ ፖሊሲው ስራ ላይ ያልዋልም ማለት ነበር። ስለዚህ በጣም ችግር ነበረበት ማለት ነው። አግሪካልቸራል ሴክተር ብዙም እድገት አላሳየም ነበር ማለት ነው በንጉሱ ዘመን። ከዛም ቀጥሎ በንጉሱ ዘመን ደግሞ ሞደርናይዜሽን ኦፍ ፔዛንት ሰብሲስተንስ አግሪካልቸር ኢን ስትራቴጂካሊ ሴሌክትድ ኤሪያስ እንዴ ነው። ሁሉም አገሩ ላይ ያሉትን ገበሬዎች ሞደርናይዝ ማድረግ አልተቻለም ነበረ። ምክንያቱም አገሪቱ በጣም ትልቅ ነች፣ ብዙ ገበሬ ነው ያለው። ነገር ግን ምንድን ነበረ ሁሉም ላይ ገና ለገና ማደረስ አልተቻለምና ምንም መስራት አንችልም ብለው አልነበር የሚያስቡት። ምንድን ያደረጉት የተወሰኑ የተመረጡ ቦታዎች ላይ ሞደርናይዜሽን ወይም ዘመናዊነት ያላቸውን የግብርናን ፕራክቲሶች በማሳየት እንዲሁም የተለያዩ ሰፖርት በማድረግ ይሰራ ነበር። የተመረጡ ቦታዎች ላይ ማለት በሙሉ ሀገሩ ሳይሆን የተመራረጡ ቦታዎች ላይ እዛ በመሄድ ይሰራ ነበር። እናም እነዚህ ፖሊሲዎችን ለመተግበር የሚጠቀሙት ሁለት አፕሮች ነበር። የመጀመሪያው ላርጅ ስኬል መካናይዝድ ኮሜርሻል ፋርም የሚባለው ነው። ሁለተኛ ደግሞ ኤስታብሊሽመንት ኤንድ ዴቨሎፕመንት ፓኬጅ ፕሮጀክት የሚባለው ነው። አሁን እነሱ ትንሽ በዝርዝር ነው ያለ። ላርጅ ስኬል መካናይዝድ ኮሜርሻል ፋርም የሚባለው ከስሙ እንደምትረዱት በጣም በትልቅ በሰፊ በሆኑ መሬቶችም ላይ መካናይዝድ በሆነ ማሽነሪዎችን በመጠቀም እንዲሁም ደግሞ ኮሜርሻል ሆነ ለንግድም በሚያመች ሁኔታ ነበር ግብርናን ለማድረግ የተፈለገው እና ከግብርና የሚመጡ ኤክስፖርቶችን ፋሲሊቴት ለማድረግ እንዲሁም ደግሞ አዳዲስ ኢምፕሎይመንት ኦፖርቹኒቲዎችን ለመፍጠር ነበር፣ የስራ ዕድል ለመፍጠር በጣም ይጠቅም ነበር ማለት ነው። አሁን ይሄ ከ1974 በፊት የነበረው ነው፣ መረሳት የለበትም። እና ከፖሊሲዎች ውስጥ ደግሞ ይሄ በላርጅ ስኬል መካናይዝድ ኮሜርሻል ፋርም ስራ ያሉ ታክስ ሆሊዴይስ ነበር። ታክስ እንዳይከፍሉ በግብርና ስራ ላይ የተሰማሩ ሰዎች ታክሳቸው እንዲቀንስላቸው ወይም እንዳይከፍሉ ማድረግ እንዲሁም ደግሞ ክሬዲት ማዘጋጀት። ክሬዲት ማለት የብድርና የፋይናንስ አቅም ማበረታታት ነው። እንዲሁም ላንድ ዩዝ ወይም የመሬት ስትጠቀሙ ያለው ታክስ እሱን በመቀነስ ኢምፖርት ለማድረግ ካስፈለገ ማሽኖችን አሁን ትራክተር ኢምፖርት ለማድረግ ካስፈለገ ደግሞ እሱን ያለ ታክስ ኢምፖርት እንዲደረጉ በመፍቀድ እነዚህን የመሳሰሉ ፖሊሲዎች ነበሩ ማለት ነው። እና በውጭ ሀገር ያሉ ሰዎችን ደግሞ የውጭ ሀገር ዜጎችም ሊሆኑ ይችላሉ፣ እነሱም መጥተው ኢንቨስት እንዲያደርጉ ያበረታታ ነበር። እናም ምንድን ነበር የሚያደርገው? መጥተው ከሰሩ በኋላ የሚገኘውን ገቢ ወደ ራሳቸው ሀገር በሆነ መንገድ እንዲወስዱትም ማበረታታት። ምክንያቱም ኢትዮጵያ ውስጥ ኢንቨስት አደረጉ ማለት የስራ ዕድል ይጨምራል ማለት ነው። ኢትዮጵያ ውስጥም ማርኬቱ እንዲበረታታ ያደርጋል ማለት ነው። በዛ ምክንያት ፎሪን ኦውንድ የሆኑ ነገሮች መጥተው ነበር፣ ካምፓኒዎች መጥተው ነበር ማለት ነው በግብርና ላይ እንዲሰማሩ።
ነገር ግን ቅድም ባልኳችሁ ምክንያት ብዙም ውጤት አላሳዩም። በዋነኝነት ላንድ ሪፎርም አልነበረም። ይኖራል ተብሎ ነበር በፖሊሲ ውስጥ፣ ነገር ግን ስላልነበረ ብዙም ውጤት አልታየበትም ማለት ነው። ሁለተኛው መንገድ ደግሞ ፖሊሲዎችን ለመተግበር የተጠቀሙት ኢስታብሊሽመንት ኤንድ ዴቨሎፕመንት ፓኬጅ ፕሮጀክትስ የሚባሉ ናቸው። እነዚህ የተለያዩ ፕሮጀክቶች አሉ። ሁለት አይነት ፕሮጀክቶች ነው ያሉት። የመጀመሪያ ኮምፕሬሄንሲቭ ፕሮጀክት የሚባለው፣ ሁለተኛው ደግሞ ሚኒመም ፕሮጀክት የሚባሉት ማለት ነው። ኮምፕሬሄንሲቭ የሚባሉት በጣም ሁሉን አቀፍ ናቸው። ማዳበሪያም ይሰጣሉ፣ የተለያዩ ኬሚካሎችንም ይሰጣሉ፣ የተለያዩ እንደዚህ ማሽነሪዎችንም ሊሆን ይችላል። ገበሬዎች እንደዚህ አይነት እርዳታ በመስጠት ነበር። እነዚህ የተለያዩ ፕሮጀክቶችን በመፍጠር ለገበሬዎች አሁን ያልኳቸውን እርዳታዎች ይሰጡ ነበር። ይህም በምንድነው የተነሳሳው? ለምንድነው ይህን ሀሳብ ያገኙ ከተባለ በህንድ ውስጥ ግሪን ሬቮሉሽን የሚባል ነበር እና እንደዚህ ነገሮች በማድረግ ማዳበሪያ በመስጠት፣ ኬሚካል በመስጠት፣ እንዲሁ ሞደርን የሆኑ ቴክኒኮችን በመስጠት፣ ትምህርት በማስተማር፣ ክሬዲት በመስጠት እንዲሁ የተለያዩ እርዳታ ያደርጉላቸው ነበር እና እንደ ግሪን ሬቮሉሽን ሆኖ በጣም ትልቅ ውጤት አሳይቶ ነበር። በጣም ላርጅ ስኬል የሆነ ኢምፕሩቭመንት ነበር። እንዲሁም የተመረጡ ዘሮችን ነበር፣ ሃይ ይልድ ቫራይቲ ሲድ የሚባሉ እነዚህ ነገሮች ለገበሬዎች ይሰጧቸው ነበር ማለት ነው። ምርታማነታቸው የተረጋገጠ ምርታማነታቸው ከፍተኝነት ያላቸውን ዘሮችን ይሰጧቸው ነበር ማለት ነው። ይሄ በግሪን ሬቮሉሽን በዚህ ተነሳሽነት ሚኒመም እና ኮምፕሬሄንሲቭ ፓኬጆች መጥተው ነበር ማለት ነው። እናም ለምንድነው ፓኬጆች ጥቅማቸውስ ምንድነው ከተባለ ሊቪንግ ስታንዳርድን ከፍ ሊያደርጉ ይችላሉ፣ የኑሮ ደረጃን ያሻሽላሉ፣ የስራ ዕድል ይፈጥራሉ፣ እንዲሁም የገበሬዎችን ተሳታፊነት ያሳድጋሉ። እናም ኤክስፐሪመንታል ስቴሽኖችን ከፍ ያደርጋል ማለት ነው። ለሙከራ የሚሆኑ ምርታማነታቸው መልካም ነው አይደለም ብሎ እንደዚህ አይነት ነገሮችን ለመፈተንም የሚያገለግሉ ስቴሽኖችን ወይም ጣቢያዎችን ከፍ እንዲል ያደርግ ነበር ማለት ነው። በኤስታብሊሽመንት ኤንድ ዴቨሎፕመንት ኦፍ ፓኬጅ ፕሮጀክትስ ማለት ነው። እነዚህ ሁለቱ መንገዶች በ1974 በፊት የነበሩትን በኢምፔሪያል ሬጂም ጊዜ የነበሩ የአግሪካልቸራል ሴክተሩን ለማነቃቃት የነበሩ ፖሊሲዎችን መተግበሪያ መንገዶች ነበሩ ማለት ነው። አሁን ሚኒመም ፓኬጅ ፕሮግራም የሚባለው ትንሽ በዲቴል እናያለን። በዛ ጊዜ ጭላሎ አግሪካልቸራል ዴቨሎፕመንት ዩኒት፣ ወላይታ አግሪካልቸራል ዴቨሎፕመንት ዩኒት፣ አዳ ዲስትሪክት ዴቨሎፕመንት ፓኬጅ ፕሮጀክት የሚባሉ በእነዚህ በሚኒመም ፓኬጅ ፕሮግራም የመጡ ናቸው። ለምንድነው ሚኒመም ፓኬጅ የመጣው ከኮምፕሬሄንሲቭ እያለ ከተባለ ኮምፕሬሄንሲቭ ተሞክሮ ነበረ፣ ነገር ግን በጣም ውድ ነው እና ውጤቱም እንብዛም አልነበረም፣ የታየ ውጤት አልነበረም። ስለዚህ በሚኒመም ፓኬጅ ስር ምንድነው ጥቃቅን የሆነ እርዳታ፣ ብዙም ያልሆነ እርዳታ ማለት እውቀትም ሊሆን ይችላል፣ ማዳበሪያም ሊሆን ይችላል የሚሰጧቸው፣ ነገር ግን የእርዳታ ልክ እንደ ኮምፕሬሄንሲቭ ነው የሚባለው አልነበረም ማለት። ስለዚህ ገበሬዎቹ በመንግስት ላይ ብዙም ዲፔንድ ሳያደርጉ ብዙም ከመንግስት ሳይጠብቁ በራሳቸው እንዲሰሩ የሚያደርግ ነው ማለት ነው። እናም በጣም አስፈላጊ የሆኑ ኬሚካል ፈርቲላይዘር እና የተሻሻሉ ዘሮችን ነበረ በሚኒመም ፓኬጅ ጊዜ የሚሰጠው ማለት ነው። ከኮምፕሬሄንሲቭ አንጻር በውጪም ያነሰ ነበረ ማለት ነው። ነገር ግን ይህም ውጤታማነቱ ብዙም አልታየም ነበር ማለት ነው።